ዲሲፕሊን ምን ማለት ነው? ዲሲፕሊን ማለት ፎሬክስ ላይ በጣም መታወቅ ያለበት ነገር ነው። ፎሬክስ ኢንትሮዳክሽን ቱ ፎሬክስ ትሬዲንግ። በዛሬው ቪዲዮ ስለ ፎሬክስ 5 ፖይንቶችን የምናይ ይሆናል። አንደኛው ዋት ኢዝ ትሬዲንግ ሲሆን፣ ሁለተኛው ዋት ኢዝ ማርኬቲንግ፣ ሶስተኛው ሃው ፎሬክስ ወርክ፣ 4 ዋት ዊ ኒድ ቱ ስታርት ፎሬክስ፣ 5 ሎት ሳይዝ ኤንድ ብሎከር። ከመጀመሪያው ስንጀምር ዋት ኢዝ ትሬዲንግ? ትሬዲንግ ግብይት ነው። ግብይት ካለ ደግሞ የሚገዛ ሰውና የሚሸጥ ሰው አለ ማለት ነው። ስለዚህ ሁለት ሰዎች መሃል የሚፈጠረው ነገር ግብይት ወይም ትሬድ እንለዋለን። እና ሁለቱ ሰዎች የሚገዛዙበት ወይም የሚሸጣጡበት ቦታ ምን ይባላል? ማርኬት። ማርኬት የምንለው ሁለት ሰዎች የሚሸጡበት ቦታ ወይም የሚገዛዙበት ቦታ ነው ማለት ነው። ወደ ትሬዲንግ ስንመለስ ትሬዲንግ ላይ ሁለት ሰዎች እርስ በራሳቸው ሲገዙና ሲሸጡ ያለው ነው ብያችኋለሁ። ትሬዲንግ ላይ ምንድነው የምናገኘው? እነዚህ ፋይናንሻል ማርኬት የሚንቀሳቀሱበት አካሎች አሉ። ማለትም ትልልቅ ማርኬቶች ላይ ያሉ ወይም ለረጅም ጊዜ ማርኬቱ ላይ የቆዩ እነዚህ ማርኬቶች ታይፕ አላቸው ብለን ዲፋይን እናደርጋለን። አንደኛው ወይም የመጀመሪያው ስቶክ ማርኬት ነው። ስቶክ ማርኬት ማለት ትልልቅ ሼሮችን የሚገዙ ልክ እንደ አማዞን፣ ቴስላ በቃ ትልቅ ካምፓኒ ላይ ኢንቨስት የሚያደርጉ ለረጅም ጊዜ ወይም ደግሞ ሎንግ ተርም ትሬድ የሚያደርጉ ናቸው ማለት ነው። በሁለተኛ ፎሬክስ ማርኬት ነው። ፎሬክስ ማርኬት በደንብ እናይበታለን ሌላ ቪዲዮ ከሰራው። ሶስተኛው ኮሞዲቲ ማርኬት፣ አራተኛው ዴቢት ማርኬት፣ አምስተኛው ክራይፕቶ ማርኬት ነው። ማለት ቴሌግራም ላይ ኖት ኮይን፣ ሜም ኮይን ታፕ እያደረጋችሁ የነበራችሁ ሰዎች በደንብ ታውቁታላችሁ ስለዚህ ነገር ብዬ አስባለሁ። ሌላ ቪዲዮም ልሰራላችሁ ስለምችል በሱ ላይ የምናየው ይሆናል ማለት ነው። ቀጣይ ወደ ፎሬን ኤክስቼንጅ እናልፋለን። ዋት ኢዝ ፎሬን ኤክስቼንጅ? ፎሬን ኤክስቼንጅ ማለት የሀገራችንን ከረንሲ የምንሸጥበት ገዝተን የምናይበት ገበያ ነው። ስለዚህ ፎሬክስ ላይ ምንድነው ትሬድ የሚደረገው? ከረንሲ ፔሮች ናቸው። ከረንሲ ፔር ምንድነው ልትሉ ይችላላችሁ። ከረንሲ ፔር እነዚህ ከረንሲ ፔሮች ወደ 3 ይከፈላሉ። እነሱም ሜጀር ከረንሲ ፔር፣ ማይነር ከረንሲ ፔር እና ኤክሶቲክ ከረንሲ ፔሮች ናቸው። ኤክሶቲክ እና ማይነር ከረንሲ ፔሮች ለኛ ያን ያንም አያስፈልጉንም። የሚያስፈልገን ሜጀር ከረንሲ ፔር ነው እና ስለ ሜጀር ከረንሲ ፔር ትንሽ እነግራችኋለሁ ማለት ነው። እና ሜጀር ከረንሲ ፔር ላይ አንዳንዶቹ እንደሚሉት 8ም ይላሉ 7ም ይላሉ፣ ግን እኛ 6ቱን እንወስዳለን። በደንብ የምናየው ይሆናል ማለት ነው። 6ቱን ከረንሲ ፔሮች ሜጀር ከረንሲ ፔሮች ላይ የምናገኘው 6ቱ ላይ ዩሮና ዩኤስዲን እንወስዳለን። ዩሮና ዩኤስዲን ስንወስድ ምንድነው የሚሆነው? ዩሮ ቤዛችን ነው፣ ዩኤስዲ ደግሞ ኩዊትል ነው ማለት ነው። ቤዛችን ነው የምንሸጠው፣ ቤዛችንን እንሸጠዋለው፣ ቤዛችንን ነው የምንገዛው። ዩሮን እንሸጠውና ዩሮን እንገዛዋለን ማለት ነው። ለምሳሌ የዶላር ዋጋ ሲጨምር የዩሮ ዋጋ ምን ነው የሚሆነው? እየቀነሰ ይሄዳል። የዶላር ዋጋ ቢቀንስ የዩሮ ዋጋ ይጨምራል ማለት ነው። የዛን ጊዜ ነው እኛ ሴልና ባይ እያለን የምንሸጠው የምንገዛው ማለት ነው። ይህም ፎሬክስ ማርኬት ለ5 ቀናት እና ለ24 ሰዓት ክፍት ነው ማለት ነው። እንግዲህ የሚለዋወጠው አንዳንዴ ቮላንታሪ ይሆናል፣ ስፒድ ይቀንሳል። ምንድነው የተፈጠረው ብለው ያስባሉ ስለ ማርኬት የሚያውቁ ሰዎች ማለት ነው። ስለዚህ ትልልቅ 4 ሲዝኖች አሉ። እነሱም ለንደን ሲዝን፣ ኒውዮርክ ሲዝን፣ ቶኪዮ ሲዝን እና አውስትራሊክ ሲዝን ነው። እነዚህ 4 ሲዝኖች ኦቨርላፕ በሚያደርጉ ጊዜ ላይ ስፒድ በጣም የሚበዛበት ጊዜ ማርኬት ቮላታይል ያደርጋል። ኦቨርላፕ በሚያደርጉበት ጊዜ ምስሉ ላይ እንደምታዩት ይሆናል ማለት ነው። ወደ ፎሬክስ ስንመለስ እንዴት ነው ወደ ፕላትፎርሙ የምንሄደው ብለው ብዙ ሰዎች ጥያቄ ያነሳሉ። ብዙ መንገዶች አሉ። እዚህ ላይ ትልቁን ድርሻ የሚጫወተው ብሎከር ነው። ብሎከር ማለት እኔንና እናንተን ማርኬቱንና ባለሀብቱን የሚያገናኘው ትልቁ መስመር ማለት ነው። ይህም ማለት ብሎከር ደላላ ነው። አንድ ሰው ቤት መግዛት ቢፈልግ መጀመሪያ የሚያናገረው ደላላ ነው። ደላላውን ካናገረ በኋላ ቤቱን ይገዛል ማለት ነው። ፎሬክስ ላይም ብሎከር እኛንና እናንተን
ለዚህም የሚጠቅሙ ፕላትፎርሞች አሉ። ስለዚህም የእነዚህ ብሎከሮች ትልቁ ስራ ምንድን ነው? ኦፈር የሚያደርጉት ምንድን ነው? እነዚህ ትሬደሮች ከፕላትፎርሙ ጋር እንዲገናኙ ያደርጋሉ። ከዛ በኋላ ያን ፕላትፎርም ተቀብለው ትሬድ እንዲያደርጉት ያደርጋሉ። ሁለተኛ ደግሞ ገንዘባችንን ትሬድ የምናደርግበት ከፍተኛ ገንዘብ ቢኖር ሴፍ ሆኖ ይቀመጣል ማለት ነው እነሱ ጋር። ወደ ትሬድ ስንገባ ምንድነው የሚፈጠረው? እንግዲህ ዩሮ እና ዩኤስዲ ሴል እና ባይ ስናደርግ ምንድነው የሚፈጠረው? ባገኘነው ካፒታል ለምሳሌ $100 ቢኖረኝ 100ኑን ኢንቨስት አድርጌ ሴል አላደርገውም። ምክንያቱም ምን የሚፈጠር ይመስላችኋል? ሙሉ በሙሉ ማርኬት ላይ ሎዝ የማድረግ ወይም የመክሰር ቻንስ አለን ማለት ነው። ስለዚህም ያም ነገር ላይሆን ይችላል ማለት ነው። ስለዚህ እንዴት ነው የሚሆነው? ለነዛም እንግዲህ ሎት ሜጀርመንት ዩኒት ሜጀርመንት ኦፍ ዘ ትሬድ ቮሊዩም ኦፍ ባይንግ ኤንድ ሴሊንግ። ስለዚህ ሎት ሳይዝ ማለት ዩኒት ሜጀርመንታችን ነው ማለት ነው። ሴል ኤንድ ባይ ስናደርግ እነዚህ ፕሬዘንት የሚያደርጉት አንድ ሎት ሳይዝ እኩል ይሆናል 100,000 ዩኒት ነው የሚሆነው። አንድ ሚኒ ሎት እኩል ይሆናል 10,000 ዩኒት ነው የሚሆነው። አንድ ማይክሮ ሎት ማለት 1000 ዩኒት ኦፍ ቤዝ ከረንሲ ነው። ይህ ማለት እንግዲህ እኛ ትሬድ ስናደርግ ሴል ወይም ባይ ብለን ስንገባ ሎት ሳይዛችን አይተን ነው ወደ ማርኬቱ የምንገባው ማለት ነው። ለምሳሌ ገንዘብ ሪስክ እናደርጋለን ስንገባበት። ሎት ሳይዝ ከፍ አድርገን ስንገባ የገንዘባችንን ሁኔታ ግዴታ መታወቅ አለበት። $100 ቢኖረኝ በአንድ ሎት ብገባ የማርኬት ቮሊዩም ቮላታይል ሲሆን ወይም ደግሞ ዳይሬክሽኑን ካለበት ገንዘቤ ሎዝ አደርጋለሁ ማለት ነው። አብዛኛው ሰው ገንዘቡን ብሎ የሚያደርግበት ፖይንት ይሄኛው ነው። ስለዚህም ሁሉም ትሬደር ሲገባ ሎስ ሳይዝ ማወቅ አለበት፣ ማለትም ሪስክ የሚያደርገውን የገንዘብ መጠን ማወቅ አለበት ማለት ነው። ቀጣይ የምናልፈው ደግሞ ስለ ዲስፕሊን ነው። ዲስፕሊን ምን ማለት ነው? ዲስፕሊን ማለት ፎሬክስ ላይ በጣም መታወቅ ያለበት ነገር ነው። ፎሬክስ እንደምታውቁት አብዛኛው ሰው ስለ ፎሬክስ ይሰማል እንጂ አያውቅም። ወይም ደግሞ አንድና ሁለት ቪዲዮ ሰምቶ ወደ ትሬድ ይገባል። እንዴት አድ እንደሚደረግ ብቻ ሲያውቅ ስትራቴጂ ሳይኖረው ወደ ትሬድ ይገባል ማለት ነው። ያ ደግሞ ጉዳት ያመጣል። ማንም ሰው ስለ ፎሬክስ በደንብ ሳያውቅ ወደ ትሬድ መግባት አይችልም ወይም ፎሬክስ መስራት አይችልም ማለት ነው። ምክንያቱም ሴልና ባይ እንዴት እንደሚደረግ ስላወቀ ብቻ ዝም ብሎ ተነስቶ ወደ ትሬድ አይገባም። ሉዝ የማድረግ ቻንሱ ከፍተኛ ነው የሚሆነው። ምን እንደሚሰራ ማወቅ አለበት። ምንድነው እቅዴ የሚለውን ማወቅ አለበት። ማለትም ስትራቴጂውን ማወቅ አለበት። አለበለዚያ ቶሎ ይከስራል ማለት ነው። ስለዚህ ማንም ሰው ከመሬት ተነስቶ ፎሬክስ ትሬደር መሆን አይችልም ማለት ነው። ምክንያቱም የምናውቃቸው ትሬደሮች ራሱ ረጅም ጊዜ ፈጅቶባቸው ነው እዚህ ደረጃ ላይ የደረሱት እንጂ በአንድ ቀን ማንም የፎሬክስ ትሬደር የሆነ የለም። ፎሬክስ ላይ ጥቂቶች ብቻ ናቸው ስኬታማ የሆኑት። አብዛኞቹ በአንድና በሁለት ቪዲዮ ስለሚጀምሩ ሎዝ የማድረግ እድላቸው ከፍተኛ ነው። በዛ ምክንያት አብዛኞቹ ሰዎች ይከስራሉ። ይህንን በፐርሰንት ስናየው ከ100% 5% ብቻ ነው ስኬታማ የሆኑት። ስለዚህ እኔ በበኩሌ ስለ ፎሬክስ በደንብ የኔንም የሌሎችን ቪዲዮ በማየት ጀምሩ ላለሁ እንዳትከስሩ። ስለዚህ ወደ ማርኬት ከመግባታችን በፊት ስለ ፎሬክስ ማወቅ ያለባችሁ ወይም መማር ያለባችሁ ነገር አለ። አለበለዚያ ሎዝ የማድረግ ወይም የመክሰር እድላችን ሰፊ ነው ማለት ነው። ወደ ሁለተኛው ስንገባ ኦቨር ኢማጂኔሽን ነው። ኦቨር ኢማጂኔሽን ምንድን ነው? ኦቨር ኢማጂኔሽን ማለት በህልማችሁ ላምበርጊኒ ወይ ፌራሪ ሊሆን ይችላል ስትነዱ አድራችሁ ጧት ያላችሁን ብር በሙሉ ሪስክ ማድረግ ማለት ነው። ይሄ አይሆንም። እንደዚህ አይነት ነገር ፎሬክስ ላይ የለም። ይሄ የፎሬክስ ህግ ነው። በሶስተኛ የምናገኘው ኦቨር ትሬድ ነው። ኦቨር ትሬድ ምንድን ነው? ማርኬት ላይ ከገባን በኋላ አስቸጋሪው ምንድን ነው? ኦቨር ትሬድ ነው። ኦቨር ትሬድ ነው የምናደርገው ማለትም ንዴታችሁን ለመወጣት መሞከር ማለት ነው። ለምሳሌ መጀመሪያውን ሴል አድርጋችሁ ዊን ብታደርጉ እና ቀጣዩን ደግሞ የመጀመሪያው ማርኬት ዊን ብታደርጉና ሁለተኛውንና ሶስተኛውን ሎዝ ብታደርጉ ያ ሁለተኛና ሶስተኛ ላይ ሎዝ ያደርጋችሁትን ለማስመለስ ንዴታችሁን መወጣት ወይም ደግሞ አላስፈላጊ ትሬድ ማድረግ ማለት ነው። ይሄ ኦቨር ትሬድ እንለዋለን። እና እንደዚህ ማድረጋችሁ ፎሬክስ ላይ ምንም ፖይንት የለውም፣ ዋጋ የለውም። ይሄ የትሬደር ባህሪ አይደለም። ሶስተኛና
ሁለተኛና ሶስተኛ ሎዝ ብታደርጉ ራሱ ጠብቃችሁ ሰዓቱ በሚደርስበት ጊዜ ነው እንጂ አንደኛን ዊን አድርጋችሁ ከዛ ሁለትና ሶስትን ሎዝ በምታደርጉ ሰዓት እሱን ለማስመለስ አላስፈላጊ ትሬድ ማድረግ የለባችሁ። ምክንያቱም ይሄ ከዊን ከማድረግ ይልቅ ሎዝ የማድረግ ቻንስ ነው ያለው። ዋት ኢዝ ፎሬክስ ትሬዲንግ ስትራቴጂ? የፎሬክስ ትሬዲንግ ስትራቴጂ ምንድን ነው? ማርኬት ላይ ስትገቡ ሁሉም ነገር በስትራቴጂ ነው የሚመራው። እናንተ ገሳ አድርጋችሁ ወይም ገምታችሁ አይደለም ትሬድ የምታደርጉት፣ ወይም ሴልና ባይ እያላችሁ አይደለም ከመሬት ተነስታችሁ ትሬድ የምታደርጉት። ስለዚህ እኔ ምን አይነት ትሬደር ነኝ የሚለውን ማወቅ ያስፈልጋል። የመጀመሪያው ስካልፒንግ ነው። ስካልፒንግ ማለት በታይም ፍሬማችን ከ1 ደቂቃ እስከ 15 ደቂቃ ትሬድ የምናደርገው ስካልፒንግ እንለዋለን። ሁለተኛው ስትራቴጂ ደግሞ ዴይ ትሬዲንግ ይባላል። ዴይ ትሬዲንግ ላይ እንዴት ነው ትሬድ የምናደርገው? በ4 ሃወር ታይም ፍሬም እና በዴሊ ቻርታችን ላይ አይተን ትሬድ የምናደርገው ነው ዴይ ትሬዲንግ የሚባለው ማለት ነው። ሶስተኛው የትሬዲንግ ስትራቴጂ ደግሞ ስዊንግ ትሬድ ይባላል። የከፈታችሁትን ፖዚሽኖች ለጥቂት ቀናት የምንጠብቅበት ማለት ነው። አራተኛው ደግሞ ፖዚሽናል ትሬዲንግ ይባላል። ፖዚሽናል ትሬዲንግ እነዚህ ሎንግ ተርም ትሬደሮች ናቸው። ለምሳሌ ለወራት ወርቅን ገዝቶ ለወራት አቆይቶ መልሶ ይሸጠዋል ማለት ነው። ይህም ማለት ለወራት ራሱ ጋር በሚያቆየው ጊዜ ማርኬቱ ከፍ ይላል። ማርኬቱ ከፍ ሲል መልሶ ይሸጠዋል ማለት ነው። በዚህ ሰዓት እሱ ያተርፋል እና ይህን ምን እንለዋለን? ፖዚሽናል ትሬዲንግ እንለዋለን። አሁን የምናልፈው ደግሞ ፎሬክስ ለመጀመር ምንድን ነው የሚያስፈልገን? ሃው ቱ ስታርት ፎሬክስ፣ ቅድም 5ቱ ፖይንት ላይ ያየ ነው ማለት ነው። ፎሬክስ ለመጀመር አንድ ስልክ ብቻ በቂ ነው። ፒሲ ካለም ተመራጭ ነው። ማርኬቱን የምታዩበት ስማርትፎን ሊሆን ይችላል፣ እንደ ፒሲ ወይ ብቻ እናንተ እጃችሁ ላይ ያለው ይሆናል እና ማርኬቱን የምታዩበት ፕላትፎርም አለ። እነዚህ ላይ ብዙ ፕላትፎርሞች አሉ። ኢትዮጵያ ላይ የሚያገለግሉትን እናያለን ማለት ነው። በደንብ ፍሪ ሆኖ ኢትዮጵያ ውስጥ የሚሰራው ፕላትፎርም አንደኛ ኤክስነስ ነው። ኤክስነስ እንግዲህ አካውንት አድ ካደረግን በኋላ ላይቭ ትሬድ ማድረግ እንችላለን። ከመክፈታችሁም መጀመሪያ በዴሞ አካውንት ወይም ደግሞ በትሬዲንግ አካውንት መለማመድ ትችላላችሁ እና እኔም የምመክራችሁ ለትንሽ ጊዜ ለ3 ወር ወይ ለ5 ወርም ሊሆን ይችላል ከመክፈታችሁ በፊት ዋናውን አካውንት በዴሞ ትሬድ እንድታደርጉ ነው የምመክራችሁ። ሁለተኛው ደግሞ ባይናንስ ነው። ባይናንስ የሚጠቅመን የኢትዮጵያን ገንዘብ አስገብተን በፒቱፒ ማርኬት ወደ ዶላር ለመቀየር ማለት ነው። ማለትም ዶላሩን እንድንገዛው ባይናንስ የሚጠቅመን ወደ ዶላሩን ገዝተን ወደ ኤክስነስ ብር እንድናስገባ ያደርግልናል። ምክንያቱም ኢትዮጵያ ውስጥ ሆነን ወደ ፕላትፎርሞች ብር ለማስገባት ይከብዳል። ምክንያቱም ኢትዮጵያ ውስጥ እንደምታውቁት አሜሪካ ውስጥ ያሉ ካርዶች እዚህ አይሰሩም እና ለማስገባት የምንጠቀመው እነ ባይናንስ በፒቱፒ እየቀየርን ነው ማለት ነው። ሶስተኛ ደግሞ የምናገኘው ሜታ ትሬድ 4ም 5ም አለ። እኛ ግን እኔ የምመክራችሁ ሜታ ትሬድ 5 ነው። ሜታ ትሬድ እንግዲህ ትሬዲንግ የምናይበት ኤቭሪቲንግ የምናይበት የትሬዲንግ ፕላትፎርሙ ነው ማለት ነው። እነዛ ላይ ነው ሴልና ባይ የምናደርገው። በአራተኛ ደግሞ የምናገኘው ማይፎሬክስ አፕሊኬሽን ነው። ማይፎሬክስ አፕሊኬሽን የሚጠቅመን ማርኬት ላይ ምንድነው የተፈጠረው ስለ ቻርት ወይም አፕ ኤንድ ዳውን እያንዳንዱን መረጃ የምናገኝበት ነው ማለት ነው። በአምስተኛ የምናገኘው ትሬዲንግ ቪው፣ ይሄ ደግሞ ትልቁ የፎሬክስ ማርኬት የምናይበት ፕላትፎርማችን ነው። ሁሉንም በቃ ኤቭሪቲንግ ሁሉንም የሚያስፈልገንን ነገር በሙሉ የምናይበት ትሬዲንግ ቪው ነው። ለዛሬ ሪኮመንድ ማድረጋችሁ 5 ፕላትፎርሞች እነዚህ ናቸው።